እዚህ ጋር እንደምትመለከቱት ቀደም ብሎ የሰራውበትን ሳይዝ አመጣልኝ። እንዳልቶ እናንተ 12 በ10 ላንድስኬፕ ታደርጉታላችሁ ማለት ነው። ለቲሸርት ስለሆነ 12 በ10 እናደርገዋለን። እንደምትመለከቱት እዚህ ጋር ላንድስኬፕ ላይ ፖርትሬት ላይ ክሊክ ሳደርግ ዊድስ እና ሄቱን ይቀያይርልኛል። ይሁን ፒክስል ፐር ኢንች የሚለውን መርጣለሁ። ክለር ሞድ ደግሞ ሲኤምዋይኬ ለም ፕሪንት ስለምናደርግ ለቲሸርት ስለሆነ ማለት ነው። እናንተ ለተምፕኔል ኮን ይፈልጋችሁት አርጂቢ ማድረግ ትችላላችሁ። ስኩዌር ፒክስል ስላድርገው ኤክስ ዋይ አንዳንድ ሼር ይኖራቸዋል ማለት ነው። ስለዚህ ባክግራውንድ ይሄን ይመስላል። ቀጥሎ ሶሊድ ከለር ወይም ደግሞ አጀስትመንት ሌየር ክሬት አደርጋለሁ። አጀስትመንት ሌየር ያስፈልገበት ዋናው ምክንያት በኋላ ለመቀየር ነው። ስለዚህ ኒው ሌየር ላይ ነው ደግሞ ቴክስቶችንም ጽፈው አድ ኒው ሌየር ካላችሁ በኋላ ቲን ትነካላችሁ። ቲን የምትነኩት ቴክስት ቦክስ ለማግኘት ነው። ቴክስት ቦክስ ላይ ካራክተር ብዬ ልጻፍ። ቦታ ማመቻቸት ይኖርብኛል። ቦታ ላስተካክልና ካመቻቸዋት በኋላ ሌየሩ ላይ ነው ክሊክ ማድረገው። ኮንትሮል ቲ ያደርጋለሁ የበለጠ ለማመቻቸት ድራግ ለማድረግ ወደ ታች ወደ ግራ ወደ ቀኝ ቦታዎችን ለማስተካከል ኮንትሮል ቲ መጫን አለብኝ ማለት ነው። ስለዚህ ኮንትሮል ቲ ምንድነች? ትራንስፎርም። በዚሁ ሾርት ከታችንን እያጠናን ማለት ነው። ኮንትሮል ጄ ደግሞ ዱፕሊኬት አደርገዋለሁ። በተለያየ ሌየር ነው ቴክስቶች መጻፍ ያለባቸው። ለዛ ነው ዱፕሊኬት ያደረኩት። ስለዚህ ኮንትሮል ቲ ልንካና ወደታች ድራግ ላድርግ ዱፕሊኬት ያደረኩትን ማለት ነው። ለዚህ ካራክተር የሚለው ጽሁፍ ላይ አሁን የሌላ ጽሁፌን እቀይራለሁ ማለት ነው። ቦታ ላመቻች። ቦታ ካመቻቸውኝ በኋላ ቲክ አደርጋትና ምን አደርጋለሁ ማለት ነው። የምፈልገው ሌላ ጽሁፍ ጽፋለሁ ማለት ነው። ግልጽ ነው አይደል? ስለዚህ ኮንትሮል ኤ ምንድነው? ሴሌክቶር አድርጌ እያንዳንዷን ስፔሊንግ ከማጠፋ ሴሌክቶር አድርጌ ባንዴ ያጠፋዋለሁ ማለት ነው ለፍጥነት። ስለዚህ ዲዛይን የምትለዋን ጻፍኩኝ። አሁን ትራንስፎርም ማድረግ ይችላል። ትራንስፎርም አድርገው በምንድነው? በኮንትሮል ቲ ነው። ትራንስፎርም ሳላረግ ቦታ ማመቻቸት አልችልም። ስለዚህ ወደ ግራ ወደ ቀኝ ወደ ላይ ወደ ታች ሴንተር ቦታ ማድረግ ወሰተ የምትችሉት ኮንትሮል ቲ አድርጋችሁ ትራንስፎርም አድርጋችሁ ነው። ስለዚህ ቦታ ካመቻቸው ከጨረሱኝ በኋላ ምንድነው ማድረግ? ሁለቱን ሌየሮች መርጅ ማድረግ እችላለሁ። እዚህ ጋር ኮንትሮል ኤ መርጅ ለማድረግ ኮንትሮል ኤ መጠቀም ትችላላችሁ በሾርት ከት ማለት ነው። ከዚህ በኋላ ነጣጥለን አጀስት ማድረግ አንችልም ቦታቸው በቃ እንዴ ተደምረዋል ማለት ነው። እዚህ ሶስቴ ዱፕሊኬት ያደርጋቸዋል። ታውቃላችሁ ዱፕሊኬት ለማድረግ ምንድነው የምንጠቀመው? ኮንትሮል ጄ ሁለቴ ኮንትሮል ጄ ስነካ ሁለት ኮፒዎች ይኖሩኛል ማለት ነው። ካራክተር ዲዛይን ለሚለው እንደምትመለከቱት 1 2 3 አለኝ ማለት ነው። እዚህ ልራቀቅበት ነው። አሁን በደንብ ተከታተሉ። ተምኔሉ ላይ ደብል ክሊክ ያደረኩት ምን አደርጋለሁ? ከለር ኦቨርሌይ ነካል። ከለር ኦቨርሌይ ከነካው በኋላ የፈለኩትን ከለር ማምረጥ እችላለሁ ማለት ነው። ግን ከለር ምርጫ ላይ ጎበዝ ስላልሆንኩኝ እኔ ከዌብሳይት ላይ ወስዳለሁ። ምን ይላል ዌብሳይቱ? gradient.com ይላል። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ቴሌግራም ግሩፕ ላይም አለ። አሁን ምርጫዎች አሉ። ከለር ምርጫዎች በመታየት መልኩ ተዘርዝረዋል ማለት ነው። እዚህ የመጀመሪያውን
ክብ ነገር ስነካ ከለር ኮዱን ያሳየኛል። ኮፒ አደርገዋለሁ። ኮፒ ካረኩት በኋላ የት ነው የምወስደው? የራሴ ከለር ፒከር ጋር ወስደዋለሁ ማለት ነው። የራሴ ከለር ፒከር ጋር ወስደዋለሁ፣ ፔስት አደርገዋለሁ፣ ኦኬ እለዋለሁ። ስለዚህ ከለር መረጠልኝ ማለት ነው። የመጨረሻውን ከመሀል ላይ ያለውን ደግሞ አሁንም ከለር ኦቨርሌይ እገባለሁ። ሴም ፕሮሰስ ነው የሚሄደው። ዌብሳይት ላይ ሄዳለሁ። ሁለተኛዋን ክብ ፕሬስ አደርጋለሁ። ከለር ኮዷን ኮፒ አደርጋታለሁ ወደ እኔ ኮፒ ለማድረግ ኮንትሮል ሲ። መቼም ይሄን የማያውቅ ሰው ይሄን ቪዲዮ የሚያይ ሰው ይኖራል ብዬ አላስብም። ኮንትሮል ቪ። ይህንንም በተመሳሳይ ኦኬ እለዋለሁ ማለት ነው። አሁን የሚቀነው ሶስተኛው ነው። የማናያቸው ለምን እንደሆነ ከለሮች እየተቀየሩ ነው። ለምን እንደማናያቸው ገብቷችኋል ብዬ አስባለሁ። ከለር ኦቨርሌይ ልግባ። ከለሬን ከሶስተኛውን ሰርክል በመንካት ኮፒ አደርጋለሁ ኮንትሮል ሲ። ሚኒማይዝ አድርጌ እዚህ ጋር ኮንትሮል ቢ አደርጋለሁ። ኦኬ። ሌላኛው ለምንድን ነው የታየው? ቶፕ ሌየሩ ሁሌም ስለሚታይ ማለት ነው። ቶፕ ሌየሩ ሁሌም ስለሚታየን ነው እንጂ ሁለተኛውና ሶስተኛው ሌየር ላይ ያሉት ቴክስቶቻችንም ከለራቸው ተቀይረዋል ማለት ነው። እስኪ ምን ይመስላሉ የሚለውን ለያቸው። ሁለተኛው ሌየር እንደዚህ ነው ከለሩ። የመጨረሻው ሌየር ደግሞ ነጭ ነው ማለት ነው። ስለዚህ ሌላ ኢፌክት እንጨምርባቸው። የበለጠ ቴክስታችን ላይ ውበት ለመጨመር ምን እንጨምርበታለን? ቤቨል ኤንድ ኢምቦስ የሚለው እንጨምርበታለን ማለት ነው። ልክ እንደዚህ አይነት ከለር ይሰጠኛል። ይህንን ከዚህ በፊት የተጠቀሙበት ባይ ዲፎልት አመጣልኝ። መቀየር ይቻላል። በዚህ መልኩ መቀነስ መጨመር ይቻላል። ሶፍተን ሳይዝ ምን ያህል ይሁን ሳይዝ እንደዚህ አሪፍ ነው። የክላሪቲው እንደዚህ ቢሆን ጥሩ ነው። ከላይ ታች የተለያዩ ኦፕሽኖች አሉ። እዚህ ጋር ቀይ ይላል ሃይላይት ሞድ። ከፈለጋችሁ ሰማያዊ ማድረግ ትችላላችሁ፣ አረንጓዴ ማድረግ ትችላላችሁ ሃይላይት ሞዱን። ይህ እንዳለ ይሁን ነጭ ይሁን። በዚህ መልኩ ካደረግነው በኋላ ኦኬ እንለዋለን ማለት ነው። ስለዚህ እቺኛውን ቤቨል ኤንድ ኢምቦስ የምትለዋን ለሁሉም እንጠቀማት። ተመሳሳይ እናድርገው። አልትን ነካና እጎትተዋለሁ ማለት ነው። ይሄ ለምሳሌ ያችሁት አሁን ሶስተኛው የመጨረሻው ነጩ ለምሳሌ እንደዚህ ነበር አይደል? አልትን ተጭኜ ጎትቼ ቤቨል ኤንድ ኢምቦስ የሚለውን ሳረግበት የዚህን አይነት ከለር ይሰራልኛል ማለት ነው። እዚህ ጋር ግን ቀይ ነገር ብጠቀም ሞር ውበትን ይጨምረዋል ማለት ነው። እዚህ ጋር ይህንን ቀይ ባደርገው እንደዚህ ያምራል ማለት ነው። ይህንን ካደረግን በኋላ ቀጣዩ ስራችን የሚሆነው ምንድነው? ፔን ቱልን በመጠቀም ካርቬንቸር ፔን ቱል ማለት ነው። እቺ ሶስተኛዋ ካርቬንቸር ፔን ቱልን በመጠቀም ግማሽ ፓርቱን የመጀመሪያው ሌየር የተወሰነ ፓርቱን ከት አድርጌ ያወጣዋለሁ ማለት ነው። እንደዚህ ላደርገውና እንደዚህ ያደርገውና ስለዚህ ራይት ክሊክ አደርጋለሁ። ሜክ ሴሌክሽን ኦኬ። ሴሌክት አድርጎልኛል ማለት ፓዝ መሆኑን እርግጠኛ ሁኑ። እዚህ ጋር ፓዝ መሆኑን ሼፕ ከሆነባችሁ ደግሞ እዚህ ጋር መጣችሁ ራይት ክሊክ በማድረግ ዲሊት ማለት ትችላላችሁ ማለት ነው።
ይህንን ሴሌክት ካደረግኩኝ ምንድነው ቀጣዩ ስራዬ ዲሊት እንነካለሁ። አያችሁ ዲሊትን ስነካ በዚህ መልኩ ቆረጠልኝ ማለት ነው። አሁን የላይኛውን ሌየር ብታዩት የተቆረጠ ነው፣ ግን የታችኛው ሌየር ስላለ በዚህ መልኩ ግጥም ሲል ውበት ይሰጣል ማለት ነው። ቀጣዩ ስራ እችን ኮንትሮል ዲ ነክቼ ዲሴሌክት ላድርጋትና እነዚህን በነገራችን ላይ በዚህ መልኩ መቀነስ ይቻላል። የመጀመሪያዋን ደግሞ ኮንትሮል ቲ ነክቼ ጎተት ላድርጋት ትንሽ እንደዚህ ነገር እንደዚህ ላድርገው። እስኪ የበለጠ ውበት ይጨምራል ብላችሁ በምታስቡ መልኩ ጎተት ማድረግ ትችላላችሁ ማለት ነው። ስለዚህ ሁለቱ ሌየር አሁን የመጀመሪያዎቹን ሁለቱ ሌየሮች ላድርጋቸው መርጅ ላድርጋቸውና ኮንትሮል ነክቼ ኮንትሮል ኤ ስነካ ወይም ደግሞ ሌየር ጋር መጥቼ ምን ማድረግ እችላለሁ? እዚህ ጋር መርጅ ሌየርስ ማለት እችላለሁ ማለት ነው። እነዚህ ሁለቱም መርጅ ካደረግኩኝ ይሄ ሶስተኛው አለኝ እንደዚህ ሆኖልኛል ማለት ነው። ኮንትሮል ነካና ይሄ መጀመሪያውን ሌየር ተምብኔል ክሊክ አድርገዋል ሴሌክት ያደርግልኛል ካራክተሬ። ስለዚህ ሴሌክት ላይ እመጣለሁ። ሴሌክት ሞዲፋይ እዚህ ጋር ስሙዝ ልንካና 24 ኦኬ ልበል። እዛ ስናየው ሴሌክት በዚህ መልኩ አድርገውልኛል። እኔ ቀጣዩ ስራ የሚል ታችኛው ሌየር ላይ ይመለስና ዲሊትን እነካለሁ። ታችኛው ሌየር ላይ መጥቼ ዲሊት ነክቻለሁኝ ማለት። ስለዚህ ታችኛው ሌየር ምን ይመስላል የሚለውን ተመልከቱት። እንደዚህ ሆኗል ማለት ነው። የተወሰነ ፓርቱ ዲሊት ተደርጓል። ስለዚህ ኮንትሮል ዲ ልንካና ምን ይመስላል የሚለውን እዚህ ጋር እንደዚህ አይነት እዚህ ጋር ለምሳሌ ቢ ላይ የሆነ መጀመሪያ አስተውላችሁት ከነበር የሆነ የተደራረበ ነገር ነበራል። እሱን አጥፍቶልናል ማለት ነው። ኮንትሮል ዜድ አድርጌ ላሳያችሁ እንዴት እንደነበር ያችሁት። እንደዚህ ነበር። አሁን እዚህ ጋር ለምሳሌ የሆነ ያጠፋው ነገር ነበረ፣ ግን ኮንትሮል ሺፍት ዜድ ስነካ ለመመለስ አያችሁት እንደዚህ አድርጎልኛል ማለት ነው። የበለጠ ውበት ሰጥቶልኛል። አሁንም ሴሌክት አድርጌ ሌላም ከፈለኩኝ ሞዲፋይ ነውና ኮንትሮል ቢ ኮንትሮል ተምብኔሏን ከነኩ በኋላ ሞዲፋይ ኤክስፓንድ ማድረግ እችላለሁ። ኤክስፓንድ ማለት እችላለሁ። 5 ማለት ኦኬ ካልነው በኋላ ታችኛው ሌየር ላይ መጠን ነው ዲሊት የምናደርገው። እዛ በኋላ ኮንትሮል ዲ አያችሁት። አሁን ደግሞ የሆነ ላይን ሰራልኝ ማለት ነው። እዚህ ጋር የሆኑ ላይኖችን ሰርቶልኛል እንደምትመለከቱት። እዚህ ጋር ዲ ለምሳሌ እዚህ ጋር ላይን ሰርቶልኛል። በደንብ እንድታስተውሉት ባክግራውንድን ላርግላችሁ። አያችሁት። አሁን ጥቁር ሲሆን ይታያል በደንብ። እዚህ ጋር የሆኑ ላይኖች አገኘው ማለት ነው። የሚያምር ከለር አውጥቶልኛል። ከዚህ በኋላ የሚቀረኝ አንድ ስቴፕ ብቻ ነው። እሱ ምንድን ነው? እነዚህ ሁለቱን መርጅ ማድረግ እችላለሁ። ኮንትሮል ነክቼ እነዚህ መርጅ ካረኳቸው በኋላ ብረሽ ቱል ልውሰድ። ቢን ስነካ ብረሽ ቱል እዚህ ጋርም ክሊክ ማድረግ እችላለሁ። ቢን ስነካ ብረሽ ቱል ላይ ይወስደኛል። ከዛ በኋላ ሳይዙን ቅንፍ የቀኝ ቅንፍ ነው የሚባለው በሱ መቀነስ የግራ ብራኬት ሌፍት ብራኬት እና ራይት ብራኬት የሚባሉት ነው። በእነሱ አማካኝነት ሳይዙን ከፍና ዝቅ እያደረኩኝ ብረሽ ቱሌን ከለሬን እዚህ ጋር መቀየር እችላለሁኝ። አሁን ይሄ ቢጫና ጥቁር ነው። ዲፎልቱን ከፈለኩኝ ዲን እነካለሁኝ። ፎርግራውንድ ከለር እንዲሆን የፈለኩት ነጩ ከሆነ ደግሞ ኤክስ ነካል ያየሩልኛል ማለት ነው። እዚህ በነጭ ማድመቅ እዚህ ጋር አንዳንድ ነገሮችን ሼዶችን መስራት ይችላሉ። ነጭ እንደዚህ ካደረኩ
ነጭ ካደረኩት ለምሳሌ ግን ቢጫ ቢሆን ሞር ውበት ያደምቅልናል። ከለራችንን ሞር ያደምቅልናል። እንደዚህ እናደርገዋለን። ይሄ ራሱ ነጭ ራሱ ስላለው ብዙም የሚያስፈልገው ነገር አይደለም። ይችኛዋን ከለር ቢጫ ላርጋት። እዚች ጋር ትቼ ቢጫ ነገር ደመቅ ያለ ቢጫ ቢሆን አሪፍ ነው። እዚች ቀይዋ ጋር ቢጫውን ጣል ጣል አድርግባቸው እንደዚህ ማለት ነው። የበለጠ ሳቢ እንዲሆን የተፈለገው የበለጠ ውበት እንዲኖረው ነው የተፈለገው። ቴክስታችን የጠበቃችሁትን ቱቶሪያል እንዳገኛችሁ ተስፋ አድርጋለሁኝ። በያላችሁበት ሰላማችሁ ብዙ ይበል።